ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ በቀን በትንሹ 400 ብር የምትሰሩበትን አንድ አፕ ይዤላችሁ መጥቻለሁ። ይሄን አፕ ከዚህ በፊትም ሰርቼላችኋለሁ ቪዲዮ ማለት ነው። እንዴት ስዊፕ እንዴት እንደሚደረግ አላሳየኋችሁም እንጂ ቪዲዮ ሰርቼላችኋለሁ። እንዴት ታክሶቹ ምናምን እንደምትሰሩ አሁን ዲቴል ቪዲዮ እንዴት ስዊፕ እንደሚደረግ ወደ ቢቶ ወደ ቆይ ገብቼ ላሳያችሁ። እንዴት እንደሚደረግ ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። ወደ ቢቶክን እንዴት ስዊፕ እንደሚቀየር እነግራችኋለሁ። ሁሉንም ነገር ዛሬ ዲቴል ቪዲዮ ሰራላችኋለሁ ማለት ነው። እንዴት ቬሪፋይ እንደምታደርጉም አሳያችኋለሁ። የኔ አሁን እዚህ ጋር እንደምታዩት እዚህ ጋር ፒቱፒ የሚለውን ላሳያችሁ። እዚህ ጋር ፒቱፒ የሚለው እንዲህ ሲታረቅ ያው በኪዋይሲ አፕሩቭድ ሆኖልኛል ማለት ነው። አሁን ዛሬ እንዴት እንደምሰሩ አሳያችኋለሁ ማለት ነው። በፊት ግን እንዴት እንደምሰሩ አሳያችኋለሁ ግን መጀመር የምፈልጉ ሰዎች ካላችሁ ይሄን ስራ የማታውቁ ሰዎች ቀላል ታክሶቹን ብቻ ነው የምንሰራው። ሊንኩን ኮመንት መጀመሪያው ላይ አረግላችኋለሁ ገብታችሁ መጀመር ትችላላችሁ ማለት ነው። ያልጀመራችሁ ሰዎች ይሄ ቪዲዮ በቻላችሁት መጠን ዩቲዩብ እያያዘብኝ ነው። ላይክ እና ኮመንት ምናምን ማድረግ እንዳይረሳ። ላይክ ደግሞ ግዴታ ነው፣ ምናችሁም አይቀንስም። አሁን ወደ ቪዲዮ ሄደን እንዴት እንደምሰሩ ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። በፊት ግን ታክስ እዚህ ጋር እርን የምትለው ጋር እንመጣለን እኛ እዚህ ጋር እርን የሚል ይታያችኋል። እርን የምትላለች የገንዘብ አይከን ያላት ማለት ነው። በየቀኑ ታክሶች አሉ። እዚህ ጋር አሁን 20 አድስ አለ ማለት ነው። 20 አድስ ማለት 20 አድስ ስታዩ 5000 አንድ አድስ ስታዩ 5000 ይሰጣችኋል። ሁለት አድስ 5000 ወደ 100000 ምናምን ትሰራላችሁ ማለት ነው። ከዛ ደግሞ እዚህ ጋር ቀና አርግታችሁ ቲዩተር ማለት ነው የነሱን ገዝ ኮመንት አርጉ ይላችኋል። ዩቲዩብ ቪዲዮ ላይክ አርጉ ይላችኋል። ሞር ብላችሁ እንዲህ ቲክቶክ ምናምን አለ፣ ፌስቡክ አለ፣ ብዙ አንዳንድ ሺህ ናቸው እነዚህ አሁን ማለት ነው። ይሄ ግን እነዚህ መስራት ትችላላችሁ፣ ወጠራችሁ መስራት ትችላላችሁ ማለት ነው። ይሄን ግን ጊቫዌ አላቸው። እንዴት ነው ይሄን አርስ 20 እዚህ ጋር ያለውን 20 አርስ ስታዩ እዚህ ጋር እነሱ ድጋሚ ስንት አርስ እንትን ይሰጣችኋል መሰላችሁ? 20 አርሱን በየቀኑ ነው። 20 አርስ በየቀኑ አለ። ለሰባት ቀን ተከታታይ ብታዩ እናንተ እዚህ ጋር ተመጣኑና እናንተ ማይን የምትል እሷን ስነኩ እንዲያመጣችኋል። ከዛን እዚህ ጋር እናንተ መታችሁ እዚህ ጋር ያው ስትራይክ የምትላለች እሷን አንዴ ጠቅ ባረጋት እንዲያመጣላችኋል። ከዛም ማለት 20 አርሱ ከዛ ካለቀ በኋላ 19 18 እያለ እናንተ ባያችሁት ቁጥር 20 አርሱ ሲጨርሱ በየቀኑ ዴይ 1 ይላል። እዚህ ጋር ኮሌክት ይባራላችኋል ማለት ነው። እዚህ ጋር አሁን አልበራልኝም እኔ 20 አርስ አለኝ የዛሬውኑ 20 አርስ አያለው ማለት ኮሌክት አረጋ 1000 ይሰጠኛል። በሁለተኛ ቀንም አያለው 1000 ይሰጠኛል። እዚህ ጋር 10000 ይሰጠኛል ማለት ነው በሁለተኛ ቀን። እንደዛ እያለ 30000 ለሶስተኛ ቀን። ግን እናንተ 4 ቀን ደርሳችሁ ወደ ኋላ 4 ቀን ደርሳችሁ አምስተኛው ቀን ካልሰራችሁ እንደገና አንድ ብሎ የሚቆጥረው ማለት ነው። እስከ ስንት ሚሊዮን አለ 700 ምናምን ሺህ አለ ማለት ነው። 1 ሚሊዮን ሊሞላ ትንሽ ነው የቀረው፣ ግማሽ አልፏል ማለት ነው። 1 ሚሊዮን ማለት ትልቅ ነው። ለ7 ቀን ተከታታይ ሲታዩ አሁንም ሲጨርሱ እንደዛው ይሰጣችኋል ማለት ነው። ይሄ ደግሞ በየሰዓቱ ነው። ገብታችሁ እዚህ ጋር ክሌም ይባራላችኋል። እኔ 45 ደርሷል። አሁን ክሌም ይባራልኛል ለራሱ ማለት ነው። እዚህ ጋር ክሌም ትላላችሁ ማለት ነው። ግን ከዛ በፊት ታክሱን ወጥራችሁ መስራት አለባችሁ። ይሄን ከሰራችሁ በኋላ እኔ እዚህ ጋር እንደምታዩት ስንት አለኝ መሰላችሁ? እዚህ ጋር ይታያል መሰለኝ። እዚህ ጋር ወደ ሚሊዮን የሚያልፍ እንትን ሪፕ አለኝ ማለት ሪፕ ነው የሚባለው ይሄኛው ማለት ነው። እኛ የምናወጣው ቢቶክን ወደ ቢቶክን ነው የሚቀየረው። እኛ መቀየር አንችልም። እናንተ ወጥራችሁ ስሩ። ቦር አንዴ ነው የሚቀየረው ማለት ነው። በ16 ሁሌ የሚቀየራል። ዛሬ ስንት ነው በእነሱ መሰላችሁ? ጁላይ 8 ነው። በ16 ቀን ብቻ ነው የቀረው። 8 ቀን ብቻ ነው የሰራው። እናንተ ወጥራችሁ ከሰራችሁ እነዚህ ለራሱ በ16 በፈረንጆቹ ማለት ነው ለራሱ ወደ ቢቶክን ይቀየራል። ወደ ቢቶክን ከተቀየረ በኋላ እናንተ እዚህ ጋር መጣችሁ ቢቱፒ ሚሊዮን ተነኩና እዚህ ጋር ታመጡና ስታርት ትሩትና ከዛ እንዲያመጣላችኋል። ግን ለእናንተ አያመጣም። ምን መሰላችሁ? ለእናንተ አያመጣም። ለምን? ኪዋይሲ ቬሪፋይ ማድረግ አለባችሁ። እሱን ስንት ይጠይቃችኋል? $1.4 ይጠይቃችኋል ማለት ነው። እዚህ ጋር እነሱ ይሰጣችኋል። ከዛ እናንተ ፒቱፒ የሚሉን ትልኩታላችሁ። ከዛ ቬሪፋይ ታረጋላችሁ ማለት ነው። እዚህ ጋር አሁን ሰፖርት ቲማችሁ አለ። ቲም ማይን የምትሏን አንዴ ስነኩ እዚህ ጋር ሰፖርት የምትላለች እዚህ ጋር እቺኛው ሰፖርት ረክታችሁ እነሱን ማግኘት ትችላላችሁ። እኔ አሁን ያገኘሁትን ላሳያችሁ። ወደ ዋትስአፕ ፔጅ
የግድ ዋትስአፕ መኖር አለባችሁ ማለት ነው ቬሪፋይ ለማድረግ። እኔ ሀይ አልኳቸው እዚች ጋር ከዛን እዚህ ጋር ግሪቲንግስ አሉኝ ሄሎ ዊድ ላይክ ቱ ቬሪፋይ ማይ አካውንት አልኩት። ከዛ ምናምን አሉና ባይናንስ ከነዚህ ውስጥ መላክ አለብህ ባይናንስ ቢቤት ተረስት ዋሌት ምናምን የሚል አለ። ኢቲስ የሆነው ይሁን ችግር የለውም። ከነዚህ ውስጥ አንዱን እሺ የስ ባይናንስ አልኩት። እኔ ባይናንስ አለኝ አልኩት። ከዛን $1.4 መክፈል አለብህ አጠቃላይ ይለኛል። ፊ 4 ይቆርጣል ማለት ነው። አንዱ ደግሞ ወደ ቢቶክን ይቀየርና እናንተ ፒቱፒ ላይ ገብታችሁ ቬሪፋይ በናሽናል አይዲያችሁ ታረጋላችሁ። ከዛ መሸጥ ብራችሁ እንዴት እንደምታወጡ ነው ማሳያችኋለሁ። ከዛ እንትን ሰጡኝ የነሱን ባይናንስ አይዲ ሰጡኝ እኔ ያስገባውላችሁ ማለት ነው 1.4 ይኸው እዚህ ጋር ስክሪንሾት እንደምታዩት ያስገባውላችሁ። ከዛ ፕሩቭድ ዩር ማይነር አይዲ ይለኛል። የኔን የራሴን አይዲ ሰጧችሁ ፕሮፋይሌ ላይ አለ ማይን የምታረጉበት ማለት ነው። ይላሳችሁ የግላችሁ ይደረጋል። ህጎች አሉት። ትክክለኛ ኔም ማስገባት አለባችሁ ቬሪፋይ ስታረጉ እድሜያችሁ ምንም ከመታወቂያችሁ ጋር አንድ የሆነ ማለት ነው። ከዛ አንድ ነጥብ ይሄን ከጨረሳችሁ በኋላ ሰፖርት በዚህ ጋር ማይን የምትለውን ነክቶቹ ሰፖርት የሚለውን ስነጉ ቬሪፋይ ለማድረግ ነበር። በእንግሊዘኛ ነው ደግሞ ቬሪፋይ እኔ አስቀምጥላችኋለሁ ቴሌግራም ቻናል ላይ ከፈለጋችሁ እፈልጋለሁ በሉኝ ኮመንት ስር ቴሌግራም ላይ እንዴት እንደምታናግሩ እንትን እንደምትሉ በኢንቦክስ እልክላችኋለሁ ማለት ነው። ከዛን እዚህ ጋር እናንተ ሰፖርት ስነቁ ቬሪፋይ ለማድረግ ይላችኋል። የነሱን እንትን ይልኩላችኋል። ከዛም በባይናንስ መላክ ነው ማለት ነው። ከዛም ፒቱፒ ላይ እዚህ ጋር $1 ይቀመጥላችኋል። $1 ይቀመጥላችኋል ማለት ነው። እነሱ ከጨረሳችሁ በኋላ በዋትስአፓችሁ ብሩን አስገብታችሁ ስክሪንሾት አድርጋችሁ ከላካችሁ በኋላ ይቀመጥላችኋል። ከዛም ፒቱፒ የሚለውን እንትነካላችሁ። እኔ ቬሪፋይ አድርጎልኛል። እናንተ እንደዛ አይልም ለመሸጥ ማለት ነው። ሪፑን ለመሸጥ ወደ ቢቶክን እንትን ይላል። እኛ ደግሞ ቢቶክን ወደ ዩኤስዲቲ ነው የምንቀይረው አሁን። ከዛ እኔት ጋር ተመጣላችሁ ሴል ዩኤስዲቲ የሚል አለ። ከዛ ነው ሴል ይላል። እንዲህ እንቆያለን ያመጣልናል። አሁን እንዲህ ያመጣልንና ቋንዴ ያመጣልናል። እሺ እንደምታዩት እዚህ ጋር ማለት ነው ያው የሚገዙት እኔ 192 ስዊፕ አርግቶልኛል ያለፈው ወር ማለት ነው። እዚህ ጋር 92 አለኝ ማለት ነው። ይሄ ስንት ማለት ነው? $1.60 ማለት ነው። ወርዷል፣ እንደውም ይጨምራል እስከ 0.5 ይገባል ይሄኛው ማለት ነው። በ08 ነው የምታባዙት 0.008 ማለት ነው። 0.5 ሊገባ ይችላል እየተባለ ነው። እናንተ ሆልድ አርግታችሁ መያዝ ትችላላችሁ። መሸጥ ከፈለጋችሁ እዚህ ጋር ሴል ብላችሁ መሸጥ ነው ማለት ነው። ከዛን ወደ ዩኤስዲቲ ቀየርላችኋል። እናንተ ዩኤስዲቲ ከተቀየረላችሁ በኋላ ምን ታረጋላችሁ? እዚህ ጋር ተመጡና ዊዝድሮዋል የሚል አለ። እዚህ ጋር ዊዝድሮዋል አይከን እዚህ ጋር አለች። እሷን አንዴ ተነካላችሁ። ከዛን እዚህ ጋር አማውንት ታስገባላችሁ። ከ10 በላይ በታች ማውጣት አይችልም። $10 ነው ሚኒመሙ። ከዛን አድሬሱን ከየትም አምጥታችሁ ከባይናንሲውን በቃ ከየትም ከዛን እዚህ ጋር ታስገባላችሁ። ከዛን ጌት ኮድ የሚላለ ወደ ቴሌግራማችሁ እነሱ ቴሌግራም ኮድ ይልኩላችኋል። ያኛውን ኮድ እዚህ ጋር ታስገባላችሁ። ከዛን መታችሁ እዚህ ጋር ሰሚት ማለት ነው። ገባችሁ? ከዛን ቀጥታ ብራችሁ ወደ እንትን ይገባላችኋል ማለት ነው። እኔ አሁን 0.19 ነው ያለኝ 19 ቢቶክን አለኝ ማለት ነው። ያልገባችሁ ነገር ካለ ማንኛውም ጥያቄ ቬሪፋይ ላይ ከከበዳችሁ ንገሩኝ። ግን 18 ቀን ብቻ ነው የቀረው ወደ ቢቶክን ለመቀየር። ወጥራችሁ ስሩ እናንተ ሁሉንም ታክስ በየቀኑ 20 አድሶቹን ሁሉንም ማለት ነው። ከዛ ማይኑንም በየሰዓቱ ገብታችሁ ክሌም በሉ። ያልገባችሁ ነገር ካለ አሁንም ኮመንት ስር ጠይቁኝ። ይመቻችሁ። በሌላ ቪዲዮ እስክንገናኝ ይመቻችሁ። ቴሌግራማችንን መቀላቀል እንዳደረሱ